የህይወት አምስቱ መሰረታዊ ጥያቄዎች እነዚህን መሰረታዊ ጥያቄዎች ካልመለስን ራሳችንን አናውቅም ማለት ነው። እነዚህን መሰረታዊ ጥያቄዎች ካልመለስን ከዛ በኋላ የምንኖረው ህይወት ሚኒንግለስ ነው ማለት ነው። በዛሬው ፕሮግራማችን ላይ የህይወት እጅግ አስፈላጊ መሰረታዊ የሆኑትን 5 ጥያቄዎች እናያለን። ይህ የጎልደን ኮቺንግ ፕሮግራማችን ነው። እኔ ቢኒያም ጎልደን ነኝ። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ወደ ፕሮግራማችን እናልፋለን። አምስቱ የህይወት መሰረታዊ ጥያቄዎች። እነዚህን ጥያቄዎች መመለስ ግዴታችን ነው፣ ምርጫ አይደለም። ምክንያቱም እነዚህን ጥያቄዎች ያልመለሰ ሰው ትርጉም ያለው ህይወት አይኖርም። ትርጉም ያለው ህይወት አይኖርም። ስለዚህ አንድ ሰው ቆም ብሎ ዛሬ እነዚህን ጥያቄዎች መመለስ አለበት። እኔ አስታውሳለሁ ከነዚህ ጥያቄዎች መካከል አንደኛውን ጥያቄ በጣም ህፃን ልጅ ሆኜ ፒያሳ አካባቢ ነው ተወልጄ ያደግኩት እና የሆነች ከፍ ያለ ላይ ሰፈር የምንላት ቦታ አለች፣ ጉብ ያለች ሜዳ ኳስ የምንጫወትባት እና ከሷ ላይ ሆኖ ፒያሳ ላይ ያሉት የሚተላለፉ ሰዎች በራስ መኮንን ድልድይ አካባቢ ወደ ፒያሳ ወደ ጎርጊስ የሚጓዙ ሰዎች ይታዩ ነበር እና እነዛን ሰዎች እያየውኝ ይህን ጥያቄ ጠይቅ ነበር። እኔ ማን ነኝ? ለምንድን ነው የመጣሁት? ለምንድን ነው የመጣሁት? ይሄ ሁሉ ሰው አለ፣ የኔ አስፈላጊነት ምንድን ነው? የሚሉ በጣም ኢሴንሻል ጥያቄዎችን በ12 በ13 ዓመቴ አካባቢ መጠየቅ ጀምሬ ነበር። ከዛም በኋላ ይህን ጥያቄ መጠየቅ አላቆምኩም። ዛሬ እግዚአብሔር ይመስገን ሚኒንግፉል የሆነ ህይወት እኖራለሁ። ሚኒንግፉል የሆነ ህይወት ለመኖር እነዚህን 5 መሰረታዊ ጥያቄዎች መመለስ አለብን። በዚህ ፕሮግራም አንድ ባንድ እናያቸዋለን። አንደኛ፣ እኔ ማን ነኝ? እኔ ማን ነኝ የሚለውን ጥያቄ ያልጠየቀ ሰው አለ ብዬ አላስብም። ሁላችንም በሆነ እድሜያችን ጠይቀነዋል፣ ግን ምላሽ ሳናገኝና ጊዜ ሳንሰጠው አልፈነዋል። ማንም ልሁን ማንም ዋናው አሁን የምሰራው ጉዳይ ነው ብለን ወደ ትምህርታችን፣ ወደ ስራችን፣ ወደ ተለያዩ ነገሮቻችን አተኩረን አልፈናል። እኔ ማን ነኝ ብሎ መጠየቅ ግን በጣም መሰረታዊ ነገር ነው። እኔ ማን ነኝ ብዬ ስለራሴ ስጠይቅ በሳይንሳዊ በሆነ መንገድ እኛ መንፈሳዊ we're spiritual beings but we live in a physical body በአካላዊ ማንነት ውስጥ እንኖራለን ወይም ደግሞ ፊዚካል የሆነ ኤክስፒሪየንስ እናደርጋለን and we have mind አእምሮ አለን የሚል ነገር አየሁኝ። ስለዚህ we are spirit, body and mind። የእነዚህ ግንኙነት ምንድን ነው? ቦዲያችን እስከ እድሜያችን እስካለ ድረስ ይኖራል። ከዛ በኋላ አፈር ይሆናል። ከዛስ መንፈሳችን ደግሞ ዘላለማዊ ይኖራል። በሳይንስ ይሄን ያህል ከተጓዝኩ በኋላ አእምሮአችን ደግሞ ይሄንን አካላችንን ቦዲያችንን እና ስፒሪታችንን ሊንክ አድርጎ ቢሄቭ እንድናደርግ የሚያደርገን የሚያግዘን መረጃዎችን ቋቶች የሚይዝልን ማንነት ነውና ሰው ልጅ ብቻ ነው ማይንድ ያለው። እንስሳቶች they are physical body and spirit ናቸው። አካላዊ ማንነት አላቸው። ደግሞ እንደኛ ደግሞ ኢተርናል የሆነ ነገር አላቸው። ሳይንስ ኢነርጂ ይለዋል። ኢነርጂ we all come from energy. ኢነርጂ neither created nor destroyed አይጠፋም፣ ነበረ፣ ፎርም እየቀየረ ብቻ እንደሚኖር ይነግረናል። በመንፈሳዊ ደግሞ እኛ ለምሳሌ በክርስትናው እኛ የፈጣሪ አምላክ ልጆች እንደሆኑ ይነግረናል። ፈጣሪ በአምሳሉ እንደፈጠረ ይነግረናል። በእኛ በምናምነው ሳይንሱን ከሆነ እምነታችንን ከሆነ ያንን ጥያቄ ፈልገን መመለስ አለብን ማለት ነው። ስለዚህ እኔ ጥያቄ መልሻለሁ። I have mind, I'm a physical being, I'm a spiritual being. I live in a physical body በአካል ኖራለሁ and then አእምሮ አለኝ። ስለዚህ አእምሮዬን ተጠቀማለሁ። አእምሮዬን ተጠቅሜ አካላዊ ማንነቴን ወደ ትልቅ ቦታ ለማድረስ እሰራለሁ። መንፈሳዊ ማንነቴ ደግሞ ዘላለማዊ የሆነ ማንነት እንዳለኝ ተረድቻለሁ። በስፒሪቹዋል በሆነው ደግሞ የራሴ የሆነ ዴፊኒሽን የራሴ የሆነ ስለዚህ አይዴንቲቲን ማወቅ አንደኛው ነው። ሁለተኛው ከየት ነው የመጣሁት? ሶርስን ማወቅ አለብን። ወይ ማን ነው የፈጠረኝ? አሁን ብዙ ጊዜ ሳይንስን ስናነብ ከቺምፓንዚ ከመሰሉ ነገሮች ስሩ ኢቮልቭ እያደረግን እንደመጣን ይነግሩናል። ይህንን የሚያምኑ ሰዎች አሉ። ይህን እውነት ብሎ የሚቀበሉ ሰዎች አሉ። ሰው እኛ የመጣሁት ደግሞ ፈጣሪ ፈጥሮኝ ነው ብሎ የሚያምኑ ደግሞ አሉ፣ በተለያየ እምነት ውስጥ ያሉ ሰዎች። ስለዚህ ከየት ነው የመጣሁት? what is my source ብሎ መጠየቅ ያስፈልጋል። ምክንያቱም ሶርሳችንን ስናውቅ የኛ ስትሬንግዝ እዛ ላይ ነው ያለው። ሰው ከየት ነው የመጣሁት ብለን በምንጠይቅበት ሰዓት እኛ የመጣ ነው ፈጣሪን የፈጠረኝ የሚሉ ሰዎች ፈጣሪ ድንቅ አድርጎ ፈጥሮኛል፣ ፈጣሪ የፈጠረኝ በምክንያት ነው፣ ምክንያቱም ፈጣሪ የፈጠረው ምክንያት የሌለው ነገር የለም የሚል ሚኒንግ ይሰጣቸዋል። በነገራችን ላይ
በጣም የሚገርመኝ ነገር ነው የፈጣሪ አፈጣጠር። እያንዳንዱ አሁን ለምሳሌ እጽዋቶችን ተመልከቱ። አንድ ጫካ ውስጥ ብትገቡ ከትንሿ ሳር ከሳሯ ስር ካለችው ትንሽዬ ነገር ጀምሮ እስከ ትላልቆቹ ዛፎች ድረስ የተለያየ ማንነት ነው ያላቸው። በጣም የሚገርመው ነገር ያ ብቻ አይደለም፣ አንዱ ለአንዱ አስፈላጊ አድርጎ ነው ፈጣሪ የፈጠረው። አዕዋፋት በዛፎቹ ላይ የሚኖሩት ለዛፎቹ አስፈላጊዎች ናቸው። ብዙ ርጋፊዎቻቸው ለዛፎቹ ምንድናቸው? ማዳበሪያ ፈርታይል ናቸው። የሰው ልጅ እጽዋቶችን ይፈልጋል፣ እጽዋቶች ደግሞ የሰው ልጅን ይፈልጋሉ። ውሃ እንደዛው። እያንዳንዱ ፈጣሪ የፈጠረውን ነገር ብታዩ በምክንያትና በዓላማ ከዛም አሻግሮ ደግሞ አንዱ ለአንዱ ጠቃሚ እንዲሆን አድርጎ አስተሳስሮ ነው የፈጠረው። ስለዚህ እኛ የመጣ ነው ከፈጣሪ ነው የሚል ትርጉም ከሰጠ ነው ፈጣሪ በዓላማ በምክንያት እንደፈጠረን በእኛ የሚሰራው ነገር እንዳለ ይገባናል። ሶስተኛ ምን ማድረግ እችላለሁ የሚለው ጥያቄ በጣም ወሳኝ ነው። ምን ማድረግ እችላለሁ? ዋትስ ማይ ፖቴንሻል? ፖቴንሻሉን ያላወቀ ሰው ጥሩ የሆነ ራዕይ ጥሩ የሆነ ጎል ሊያስቀምጥ አይችልም። ዋት ካን አይ ዱ? እኔ ዋት ካን አይ ዱ የሚለውን ጥያቄ ወይም ደግሞ ምን ማድረግ እችላለሁ የሚለውን የፖቴንሻል ጥያቄ ቦዝ በሳይንስ እና ስፒሪቹዋል በሆነ መንገድ ለመመለስ ሞክሬያለሁ። እና በሳይንስ ባነበብኩበት ወቅት ምንድነው እንዳልኳችሁ እኛ በአካል ኖራለን፣ መንፈሳዊ ማንነት አለን እና ማይንድ አለን። ሶ ማይንድ ስላለን እኛ ማይንዳችን ተጠቅመን የምንፈልገውን አይዲያ ሀሳብ ወደ ውስጣችን በማስረጽ ያ ሀሳብ ደግሞ የማይታይ የነበረ ኢንቪዚብል የሆነው ሀሳብ ደግሞ ወደ ምድር እንዲመጣ ማድረግ የሚችል ጸጋ እንዳለን ተረድቻለሁ። ስለዚህ በሳይንሱ እኔ ማድረግ የማልችለው ነገር እንደሌለ ነግሮኛል፣ አምኛለሁ። I can do anything። ያን ነገር እስከፈለግኩት ድረስ እስካሰብኩትና በአእምሮ እስኪያስኩት ድረስ ሆልድ አድርጌ ያንን ነገር ከያዝኩት because that's energy። ኢነርጂው ራሱ ምን እያደረገ ይመጣል? የሚያስፈልገውን ነገር እየሰበሰበ ይመጣል። በነገራችን ላይ ጽንስ ሲረገዝም እንደዛ ነው። አንድ ጽንስ ሲረገዝ በአይን አይታይም፣ ግን ያ ጽንስ ራሱ የሚያስፈልገውን ነገር ከእናቷ ሆድ ከምትበላው ነገር ከተለያየ ነገር እየወሰደ ለዓለም እየታየ ይመጣል። ሶ አንድ ሀሳብም እንደዛ ነው። ጽንስ ነው። በአእምሯችን ካረገዝ ነው ከያዝ ነው የሚያስፈልገውን ነገር እስከመገብ ነው ድረስ ወደ ህልውና ይቀየራል። ለዚህ ምክንያቱም ምሳሌ ደግሞ ስጠን ካላችሁ የኔ የከፈትኩት ድርጅት ጎልደን ሽያጭና ማርኬቲንግ ማሰልጠኛ ነው። ኢት ዋዝ አን አይዲያ። ባንክ ተቀምጬ ባንክ ዊንዶው ላይ ደንበኞች ሲመጡ አስተናግድ ነበርና በዛ መሃል ወጥቼ የራሴን ድርጅት እንደምከፍተው ድርጅት ደግሞ ለብዙ ሰዎች የስራ እድል የሚፈጥር የብዙ ሰዎች ህይወት መለወጥ ላይ ምክንያት አሻራ የሚያስቀምጥ ድርጅት እንደሆነ አስብ ነበር እና ያኔ መጽሐፍ ማነበው ሪች ዳድ ፑር ዳድ ዩ ካን ዊን ምናምን መጽሐፍቶች ነበር እና መጽሐፉን ይዤ ይህን ሳስብ ጓደኞቼ አይመስላቸውም ነበር፣ ነግራቸው ነበር። ግን የጓደኞቼ ማመን ሳይሆን የኔ ማመንና የኔን ሀሳብ በውስጤ መያዝ የዛሬ 7 ዓመት ይህን ድርጅት የመጀመሪያው የሴልስ ማሰልጠኛ ተቋም በኢትዮጵያ እንድከፍት አስችሎኛል። ትልቁ የሚያኮራኝ ነገር ከ10,000 በላይ ወጣቶችን አሰልጥነናል። በ5 ቅርንጫፎች ከአዲስ አበባ ውጪ አዳማ ድረስ ቅርንጫፍ ከፍተን ከዛ መሃል ደግሞ ከ6,000 በላይ ለሚሆኑ ሰዎች የስራ እድል የፈጠረ አሁን በየድርጅቱ ሲሄድ በየቦታው ሲሄድ የምኮራበት ነገር ቢኒ እናንተ ተቋም ተምሬያለሁ፣ ከዛ ወጥቼ እዚህ ድርጅት ገባው፣ እዚህ ድርጅት ሰርቼ ይሄን ያህል ገንዘብ አገኘው፣ ከዛ ወጥቼ ይሄን ድርጅት ከፈትኩ የሚሉኝ ሰዎች አገኛለሁ። በጣም በርካታ ብነግራቸው 1 2 3 አይደለም፣ በጣም ብዙ። ወደፊት እዚሁ ራሱ ፖድካስት ላይ የመጡ ራሳቸው ስቶሪያቸውን ይናገራሉ። ሶ ይሄ ሀሳብ የነበረ ነገር በአይን የማይታይ የነበረ ነገር የማይጨበጥ የነበረ ነገር ወደ ምድር መምጣት የቻለው ምን ስለሆነ ነው? ስለተረገዘ ስለተያዘ ነው። ስለዚህ የሰው ልጅ መስራት የማይችለው ነገር እንደሌለ በተግባርም በሳይንስ ማረጋግጫለሁ። መንፈሳዊ በሆነውም ነገር ደግሞ ስናይ ደግሞ ካመንን ምንም ነገር የሚሳነን ነገር እንደሌለ መጽሐፍ ቅዱስም ይናገራል። እምነት እስካለን ድረስ እኛ ውስጥ አቅም ችሎታ እንዳለ። ስለዚህ ምን ማድረግ እችላለሁ የሚለውን ነገር ፈልገን ማግኘት አለበት አንድ ሰው። በነገራችን ላይ ሰው ያደረገውን ነገር በሙሉ እኛ ማድረግ እንችላለን። በቃ ሌላ ምንም ነገር አያስፈልገንም። ምድር ላይ እንደኛ 2 እግር 2 እጅ 1 ጭንቅላት ይዞ የመጣው ሰው ምን አከናወነ? ኤለን ማስክ ከሳውዝ አፍሪካ ተወልዶ አሜሪካ ገብቶ የተለያዩ ስራዎችን ሰርቶ የዓለማችን ቁጥር 1 ባለ ሀብት መሆን ከቻለ፣ ሳምራዊት ራይድ ከተማረችበት ትምህርት ቤት ወጥታ የሆነ ሶፍትዌር ፕሮግራሚንግ ሰርታ የሆነ ነገር ሰርታ ትልቅ ድርጅትና በጣም ብዙ ስራ እድል መፍጠር ከቻለች፣ በአመት በቢሊዮን የሚቆጠር ብር መስራት ከቻለች፣ ሌሎች የምናደንቃቸው ሰዎች መስራት ከቻሉ እኛም እነሱ የሰሩትን ሳይሆን
እንደነሱ አይነት ስኬት መስራት እንችላለን። እነሱ የሰሩትንማ ማንም ሰው መስራት አይችልም። ቢኮዝ እነሱ ውስጥ ያለው ጸጋ ሌላ ነው። ግን እኛም ደግሞ ከነሱ ያልተናነሰ ነገር መስራት እንደምንችል ፕሩቭ ለማድረግ በቂ ምክንያት ይመስለኛል። ሰው ምን ማድረግ እችላለሁ ቢለው በሶስተኛ ደረጃ መመለስ ይኖርበታል። አራተኛ ለምንድን ነው የመጣሁት? ይሄ በጣም ወሳኝ ነው። It's about purpose. ለምንድን ነው የመጣሁት? በነገራችን ላይ ፐርፐዛችሁን ማወቅ የምትፈልጉ ሰዎች ካላችሁ ፐርፐዛችሁን ማወቅ የምትችሉበትን ቲፕ ልስጣችሁ። ለምንድን ነው የመጣሁት የሚለው ነገር ለማግኘት እኔ ብዙ ጊዜ ፈጅቶብኛል። እኔ የፈጀብኝን ጊዜ እንዳይፈጅባችሁ ግን ለእናንተ ቲፕ ልስጣችሁ። አንድ ነገር ፐርፐዙን የሚታወቀው ያ ነገር መስራት በሚችለው አቢሊቲው ነው፣ በፖቴንሻሉ ነው። ለምሳሌ አንድ ስልክ ማስደወል ስልክ መቀበል ከቻለ አካውንት ፌስቡክ ወር ኢንስታግራም ከፍቶ ማስጠቀም ከቻለ ሜሴጅ ወይም ቴክስት መላክ ከቻለ ያ ነገር የተፈጠረው ለስልክነት ነው ማለት ነው። እሺ ሲምፕል ላድርግላችሁ። አንድ ነገር ምግብ ውስጥ ገብቶ ማማሰል የሚችል ምግቡን ማዋሃድ የሚችል ምግብ ውስጥ ባለው ሙቀት ወይም ደግሞ የበሰለ ባለው ወጥ ትኩስ ውሃ መቅለጥ የማይቀልጥ ከሆነና ብናማስልበት ለረጅም ጊዜ ማገልገል ምግቡን ማዋሃድ የሚችል ከሆነ ያ ነገር ማማሰያነት ነው የተፈጠረው ማለት ነው። የሰራው ሰው የሰራው ለማማሰያነት ነው ማለት። ኦኬ አንድ ነገር በጣም ጽድት አድርጎ አሁን በዚህ ካሜራ ጽድት አድርጎ ምስልን በመያዝ በማስቀመጥ ምስሉን ደግሞ ወደሚፈለገው ቦታ ማስተላለፍ የሚችል ከሆነ ያ የተፈጠረው ለፊልም ቀረጻነት ለፎቶና ለፊልም ለማንሳት ነው ማለት ነው። ዳዝ ኢት። ስለዚህ what is my potential የሚለውን ስታዩ ፐርፐዛችሁን ታገኛላችሁ ማለት ነው። it's so simple። ለምሳሌ እኔ ፐርፐዝን ያገኘሁት እንዴት ነው? ማሰልጠን በጣም 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 የምወደው ብቻ ሳይሆን በጣም የምችለውም ነገር ነው። እውነት ለመናገር አንድ ክላስ ምንም ቅድመ ዝግጅት ሳላረግ በዚህ ርዕስ ላይ አሰልጥን ተብለው ርዕስ ተሰጥቶኝ ብገባ በጣም በጣም ቆንጆ የሆነ ስልጠና ሰጥቼ እወጣለሁ። ግን that a minute ማለት ነው። ስለዚህ ፖቴንሻሉ ካላችሁ ፐርፐዛችሁ ያ ነው ማለት ነው። ሌላ ፐርፐዛችሁንም ተልእኳችሁን ለማወቅ ደግሞ በጣም በጣም አሪፉ መንገድ ፈጣሪያችሁ ለምን እንደፈጠራችሁ መጠየቅ። በዛ ጥያቄ ውስጥ ፈጣሪም ደግሞ የራሱን ምላሽ ይሰጣችኋል። ከዛ ባሻገር አንዳንድ ጊዜ በጣም እኛ የሚያስቆጨን የምናደድበት ነገር አንዳንዴ ፐርፐዛችን ነው። በነገራችን ላይ ለምሳሌ ቢኒያም መቄዶንያ ሁላችንንም ያልነካንን ነገር እሱ ነካው። ሁላችንም አረጋውያን መንገድ ላይ ተቀምጠው ሲለምኑ ብለን እናልፋለን፣ ወይ ደግሞ ያለንን ሳንቲም አንስተን ሰጥተን እናልፋለን። ቢኒያም መቄዶንያ ግን ከዛ አለፈ። በጣም በእንቅልፍ አላስተኛ አለ። እንዴት ብሎ አንገበገበው። ያንገበገባችሁ ነገር ካለ ባይዘው ተነስታችሁ ስሩት። ያ ፐርፐዛችሁ ነው። እንዴት ብሎ አንገብግቦት እኔ እስካለውማ ይሄ ነገር መሆን የለበትም ብሎ ተነሳ፣ ራሱ ጀመረ። በነገራችን ላይ ሌሎች ሰዎችን እንዲሰሩ አትጠይቁ። የሚያንገበገባችሁ ነገር ካለ ግድ ሄዳችሁ እጃችሁን ሰብስባችሁ ጀምሩ። አንድ ኢትዮጵያዊ ሬስቶራንት የከፈተ ሰው የአኮ ኮፊ ባለቤት አቶ ዳዊት ምን ሲል ሰምቼዋለሁ። አንድ መድረክ ላይ ሲናገር ሰዎች እንግዶችን ይዤ በቃ ሀበሻ ምግብ ኢትዮጵያዊ ባህላዊ ምግብ በጣም በጥሩ ሁኔታ ያለበት የተሟላ አገልግሎት ሀበሻ ምግቦች አገልግሎት የሚሰጥ ሬስቶራንት አጣዋለ እና እንግዶች በመጡብኝ ቁጥር ይሄን ነገር ማግኘት ሳልችል ስቀር በጣም መቆጨት ጀመርኩ። እንዴት ኢትዮጵያን የምታህል ብዙ የምግብ ባህልና ወግ ያላት ሀገር ሬስቶራንቱ በዚህ ደረጃ በየአካባቢው የለም ብሎ በቁጭት ያንን ከፈተ። ዛሬ አኮ ኮፊ ሁላችንም የምንወደው ከአጥሚት ጀምሮ ከገንፎ ጀምሮ ሌላ ቦታ የማናገኛቸው ነገሮች ሁሉ የያዘ ጨጨብሳቸው በጣም የሚገርም ነው። ሁሉ ነገራቸው ምግባቸው በጣም ቆንጆ ነው። ብዙ ሰው መቀመጫ አይገኝም ምሳ ሰዓት ላይ። ለምን? ያ የሚያንገበግበውን ነገር ስለተወጣ። ስለዚህ የሚያንገበግባችሁ ነገር ለምን አልተሰራም የሚያስብላችሁ ነገርም ፐርፐዛችሁ ሊሆን ይችላል። ስለዚህ የመጣሁት ለምንድን ነው የሚለው አራተኛው በጣም ወሳኝ ነው። አምስተኛው እና የመጨረሻ ወዴት ነው የሚሄደው? ወዴት እየሄድክ? ሁሉም ሰው እኮ እየሄደ ነው። ወዴት ነው የምትሄደው? እስቲ ነገ የዛሬ ዓመት የዛሬ 5 ዓመት ምንድን ጋር መድረስ ነው የምትፈልገው? ዝም ብሎ መጓዝ እኮ የለም እኮ። ወዴት እየሄድን እንደሆነ መጀመሪያ ራእያችንን ማስቀመጣል። ወዴት ነው የሚሄደው? እኔ ብዙ ጊዜ ወዴት እንደምሄድ ሳላቅ ብዙ ጊዜ አቃጥያለሁ። እውነቴን ነው የምነግራቸው። ብዙ ጊዜ አሁን እነዛ ጊዜዎች ይቆጩኛል። ምናልባት ቀድሜ ይሄን ነገር ተረድቼ ቢሆን ኖሮ ላለሁ። ለዚህ ነው ይሄን ፕሮግራም የምናዘጋጅበትም ዋነኛው ዓላማ ትርፍ አግኝተንበት ምናምን አይደለም፣ ግን ያለፍንበትን ነገር ለሌሎች ወጣቶችም ተሞክሮ እንዲሆን ማቅረብ ኃላፊነት ስላለብን።
እና ብዙ ሰው ወዴት እንደሚሄድ ሳያቅ ሁኔታዎች ብቻ የሚሄድበትን ቦታ እንዲወስኑለት አድርጎ ነው የሚኖረው። ለዚህ ነው አንድ በእውቀቱ ስዩም የገጠመው ግጥም አለ በጣም የምወደው። ይህን ገለባ ልብ ከደጅ የወደቀው አቅጣጫ ወዴት ነው ብላ ጠይቀው፣ የነገው ንፋስ ነው መንገዱን የሚያውቀው ይላል። የነገው ንፋስ መንገዳችንን እየወሰነው አንዴ ወደ ግራ፣ አንዴ ወደ ቀኝ፣ አንዴ ወደ ፊት፣ አንዴ ወላ ስንዋለል ጊዜ ጥሎን ይሄዳል። አስቡት፣ መርከብ ተጭኖ በጣም ብዙ ሪሶርስ የያዘ መርከብ ወዴት እንደሚሄድ ሳያቅ መሃል ውቅያኖስ ላይ ቢቆም ንፋሱ ወደ ሰሜን ሲነፍስ ወደ ሰሜን ይሄዳል፣ ወደ ደቡብ ሲነፍስ ወደ ደቡብ ይመጣል፣ ወደ ምዕራብ ሲነፍስ እንደዚህ ያለ እድሜ ዘመኑ እዛው በስብሶ እዛው ሰምጦ ይቀራል። ዴስቲኔሽን ያላቸው መርከቦች ግን የምንሄደው ወደ ጅቡቲ ፖርት ነው ካሉ ንፋሱ ወደ ግራ ወይም ወደ ቀኝ ሊወስዳቸው ይሞክርም ከንፋሱ ጋር ከወጀቡ ጋር ተጋፍተው አቅጣጫቸውን ይዘው ወደሚፈልጉት ፖርት ይመጣሉ። ስለዚህ ወዴት ነው እየሄድን ያለነው? የዛሬ 3 ዓመት የት እንደርስ ነው? በዚህ ዓመት ምን እንድናሳካ ነው የምንፈልገው? እኔ በዚህ ዓመት ማሳካት የምፈልጋቸውን በ2018 10 ነገሮች ጽፌያለሁ። ይሄ ዓመት ማከናወን የምፈልጋቸው የዛሬ 3 ዓመት ማሳካት የምፈልጋቸው ነገሮች 10 ነገሮችም ጽፌያለሁ። because that is my destiny. I want to accomplish this. ይሄን ነገር ማድረግ እፈልጋለሁ። በነገራችን ላይ የመሳካት አንደኛው መንገድ ወይም ግማሹ መንገድ ምን ማሳካት እንደምንፈልግ ማወቅ ነው። ሁሌ እሱን ነገር ማየት ማስታወስ ነው። በአሁኑ ሰዓት በነገራችን ላይ ዓለም ላይ በጣም ብዙ ዲስትራክሽኖች አሉ። በጣም ብዙ የዚህ ትውልድ ሰዎች ትልቁ መከራና ፈተና ዲስትራክሽን። ቲክቶክ በከፈታችሁ ቁጥር በጥቂት ደቂቃዎች ውስጥ 30 አይነት የተለያየ አይነት ነገር ታያላችሁ። ስልካችሁ ያለ ረፍት ይጮሃል። መልእክት፣ ኢንቦክስ፣ ኖቲፊኬሽን የማይልክ የለም። because they all need your attention። አቴንሽናችሁን መያዝ ብቻ አይደለም ወስደው ከነሱ ጋር መትከል ይፈልጋሉ። በዛ መሃል የናንተ የሆነው ነገር እንዲረሳ ይፈልጋሉ። ስለዚህ እነዚህ ነገሮች ሁሉ ገለል አድርገን ወደ ምን ፈልገው ራዕይ መሄድ አለብን። እነዚህን ስናሳካ ሚኒንግፉል የሆነ ህይወት እንኖራለን። 5ቱ የመሰረታዊ ህይወት ጥያቄዎች ምን እንደሆኑ ልከልስላችሁና ልጨርስ። አንደኛ እኔ ማን ነኝ? it's all about identity። ሁለተኛ ከየት ነው የመጣሁት? ወይ ማን ነው የፈጠረኝ? it's about source። ሶስተኛ ምን ማድረግ እችላለሁ? what is my potential? አራተኛ ለምንድን ነው የመጣሁት? it's about purpose። ለምንድን ነው የመጣሁት? አምስተኛ ወዴት ነው የምሄደው? it's about destiny። it's about vision። እነዚህን ነገሮች አስበን በራሳችን በገባን መንገድ መልሰን መኖር ስንጀምር ሚኒንግፉል የሆነ ህይወት እኖራለን። የምናደርገው ነገር ለምን እንደምናደርግ እናውቃለን። ወዴት እንደምንሄድ እናውቃለን። ማን እንደሆነ እናውቃለን። ለምን እንደመጣን እናውቃለን። ማን እንደፈጠረ እናውቃለን። ማን እንደሆነ እናውቃለን። ስለዚህ ሰዎች ማነህ እከሌነህ ቢሉን አንሰማም። ሁኔታዎች፣ አጋጣሚዎች፣ ተግዳሮቶች ሊያቆሙን ቢሞክሩም ለፈተናዎች እጅ አንሰጥም። because ማን እንደሆንን ስለምናውቅ። የዛሬው የኮቺንግ ፕሮግራማችን ይሄን ይመስል ነበር። በቀጣይ በቢዝነስ፣ በሊደርሺፕ ላይ፣ በኢንቨስትመንት ላይ፣ በተለያዩ ርዕሶች ላይ ለእናንተ ቁም ነገሮችን እናካፍላለን። ይዘንላችሁ እንድንመጣ የምትፈልጓቸውን ቁም ነገሮችና ሀሳቦች፣ ርዕሶች ላኩልን፣ ኢንቦክስ አድርጉልን። ይህን ቻናልም ሰብስክራይብ፣ ላይክ፣ ሼር በማድረግ ለብዙዎች እንዲደርስ በማድረግ አግዙን። በሚቀጥሉት ፕሮግራሞች ደግሞ የተለያዩ እጅግ ማራኪ የሆኑ ፕሮግራሞች ወደ እናንተ ይዘንላችሁ እንቀርባለን። መልካም ጊዜ።